የማህበራዊ መስተጋብራችን የጎዳው በክልላችን የክልላችን ህዝብ ጉልበቱን ዕውቀቱን ያለችውን አንጡራ ሀብት ተጠቅሞ ሀብት መፍጠር የሚፈልግ ማህበረሰብ ነው። የስርቆትና የዝርፊያ አማራጭን የማይፈልግ ነው። ሰርቶ መኖርን ትልቅ ትኩረት ሰርቶ ለሚኖር ሰው ትልቅ ክብር የሚሰጥ ማህበረሰብ ነው። ነገር ግን በአሁኑ ሰዓት ምንድነው እየሆነ ያለው? ሰርቆና ዘርፎ የመክበርን መስተጋብር የሚያስተምር የሚያስተዋውቅ ኃይል ነው እየገጠመ ያለ። ለምሳሌ ሰው ማገት በክልላችን አይታወቅም። ነገር ግን ሰው አግቶ ሀብት መፍጠር ሀብት መሰብሰብ በሰበሰበው ሀብት በከተሞች መሬት መግዛት ቤት መግዛት እስከ ውጭ ሀገር ድረስ በክልላችንና በሀገራችን ባሉ ከተሞች እንዲህ አይነት ሰርቶ ከመብላት ይልቅ ዝርፊያና ቅሚያ ጉልበት በጉልበት በሌብነት ሀብት የመፍጠር ልምምድን እያስተማረ ነው ያለ ማለት ነው። ስለዚህ ትውልዱ ምንድነው የሚሆነው? በዚህ መንገድ ጉልበቴን ዕውቀቴን ተጠቅሜ ሀብት እፈጥራለሁ የሚል ማህበረሰብ እንዳይፈጠር የሚያደርግ ልምምድ ነው እያስተማረ ያለ። ይሄ አንዱ በማህበራዊ መስተጋብሮችና በክልላችን የማህበራዊ ልምምድ ከፍተኛ ጉዳት ያስከተለ ነው ማለት ነው። ትምህርት ለምሳሌ አማራ ክልል ልጆቹን በማስተማር የሚታወቅ ህዝብ ነው። በዘመናዊ ትምህርት የሞራልና ግብረ ገብነትን በመገንባት በሃይማኖት ትምህርት ማስተማር የሚታወቅ ህዝብ ነው። ነገር ግን በአሁኑ ሰዓት በአማራ ክልል ውስጥ 61% የሚሆነው ተማሪ ትምህርት እንዳይገባ አስገድደውታል። ወደ 4.2 ሚሊዮን የሚሆን ተማሪ ከትምህርት ገበታ ውጭ እንዲሆን ተደርጓል። ከ6.8 7 ሚሊዮን ከሚጠጋ ተማሪ ውስጥ ማለት ነው። ይሄ ህብረተሰቡ ሳይወድ አስገድደው ትምህርት ተቋማትን እንዳንድ የስልጠና ማዕከላት በመቁጠር ትምህርት ተቋማትን እንዳንድ የጦረኛ ኃይል መመልመያ በማድረግ ይሄ ያልነበረ ልምምድ ነው። ህፃናት ዛሬ ምንድነው የሚሉ? ከዚህ ቀደም አንተም እኔም አንድ ትምህርት ቤት ሄደን ህፃናትን ምንድነው ወደፊት ምንድነው መሆን የምትፈልጊው ብለን ብንጠይቅ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ ብለው ነው ራዕያቸው የሚያስቀምጡ። ነገር ግን አሁን ትምህርት በየአካባቢ በየመንደሩ ትምህርት ሲቋረጥ የህፃናት የጦር መሳሪያ የውሸት ጦር መሳሪያ በአካባቢ ካገኟቸው እንጨት እና ልዩ ልዩ ቁሳቁሶች በመስራት የጦር መሳሪያ መስራት ሲለማመዱ ነው የሚሉ። ይሄ የጦረኝነት የግጭት ልምምድ ማህበረሰቡን ሲቪል የሆነ ማህበረሰብ እንዳንገነባ ወደፊት እንዲህ አይነት ግንባታ እንዳናደርግ ዜጋ እንዳንገነባ የሚያደርግ ልምምድ ነው። ይሄ ማለት ግን የአማራ ክልል እንዲፈታለት የሚፈልገው ችግር ሌጂቲሜት የሆነ ቅቡልነት ያለው ጥያቄ የለውም ማለት አይደለም። ነገር ግን 100% ችግሩን ለመፍታት የተሄደበት የአመጽና የግጭት ስልት አገራችንን በከፍተኛ ደረጃ የሚወድ በተለይ አማራ ክልልን የነበረውን ሀብት ጥሪት እንዲያወድም የሚያደርግ ወደ ኋላ እንዲመለከት የሚያደርግ እጅግ ዋራ ቀል የሆነ ስልት የትግል ስልት ነው። ስልትናቸው አማራ ክልል ውስጥ ይሄ ግጭት ከሐምሌ 28 2015 ዓ.ም በክልሉ ሲከሰት እና ከዛ ጀምሮ በቆየባቸው ጊዜያት ሆነ ችግሮች እንዲደርሱ ሆኗል ማለት ነው። በሰው ላይ የደረሰው ጉዳት አንደኛው ነው። ሁለተኛው ቁሳዊ ጉዳት ነው ወይም ኢኮኖሚያዊ ጉዳት ብለን የምንገልጸው ነው። ይሄኛው በተለይ በክልሉ ውስጥ የግለሰብ የማህበረሰብና የመንግስት የሆኑ ተቋማት ሀብት እንዲወድም ተደርጓል። ከዛ በተጨማሪ ደግሞ የግለሰብ በአስገድዶ በማገት በመግደል ከባንክ እስከ ኪስ እስካለ ገንዘብ ዘረፍ አካሂዷል። በሚሊዮኖች የሚቆጠር ገንዘብ እያገተ ገንዘብ ይቀበላል። ይሄ ቀላል በማይባል ደረጃ የግለሰብ ሀብትን የግለሰብ ጥሪትን በሚያመናምን መልኩ ከፍተኛ የሆነ የቁሳዊ ውድመት አስከትሏል ማለት ነው። የማህበረሰብ በምንልበት ጊዜ ለምሳሌ በአማራ ክልል የተለያዩ ሀብት የሚያከማችባቸው አማራጮች አሉ። ለምሳሌ የዕቁብ ገንዘብ ሊሆን ይችላል፣ የህብረት ስራ ማህበራት ሊሆኑ ይችላሉ፣ ወይም ደግሞ የደን ልማት ሊሆን ይችላል። እነዚህን ሀብቶች በሙሉ ዘርፎ በአንድ በኩል በገንዘብ ደረጃ ያለውን ገንዘባቸውን በቀጥታ በመቀበል አስገድዶ እንዲፈርሙ በማድረግ ከባንክ በማስወጣት ከቆጠቡበት ተቋም አስገድዶ እንዲያመጡ በማድረግ
የማህበራት ደኖችን በግድ አስገድዶ በመሸጥ በህብረት ስራ ማህበራት ያጠረቀመውን ሰብል አስገድዶ በመሸጥ ከመንግስት የቀረበለትን ማዳበሪያ አስገድዶ በመሸጥ የማህበረሰብን ሀብት በከፍተኛ ደረጃ የመዘበረበት ሁኔታ ነው ያለ። በተመሳሳይ የክልሉ ህዝብ ግብር ከፍሎ መዋጮ አዋጥቶ የገነባቸውን የመንግስት ተቋማት የወረዳ ጽሕፈት ቤት ሊሆን ይችላል፣ የማህበራዊ ተቋማት ሊሆን ይችላል፣ የኢኮኖሚ ተቋማት ሊሆን ይችላል፣ በዞን ደረጃ ያሉ ሊሆን ይችላሉ። ተቋማትን በከፍተኛ ደረጃ አውድሟል።